አንተ ዘርህ ማን ነው ያ ሰልማን አለው። አነ እብኑል ኢስላም አነ እብኑል ኢስላም አነ እብኑል ኢስላም የኔ ዘር እስላም ነው የእስላም ልጅ ነኝ እኔ አላቸው። አላሁ አክበር አላሁ አክበር። ኋላ ዑመር ይችን ቃል ሰሙ አለቀሱ ይባላል። ሰልማን ይሄን አለ። የዘረኝነትን በሽታ ይዞ ወደ እስልምና የሚጠጋ ሰው ምን ጊዜም ቢሆን አካባቢውን ከማግማት ወደ ኋላ ስለማይመለስ ግምን በሩቁ ማሸሽ ነው፣ መግፋት ነው ወደዛ የሚያስፈልግ። ሰላቱ ወሰላም ሁላችንም እንደምናውቀው አቀማማጮቻቸው እነማን ነበሩ? እነ ቢላል፣ እነ ሱሐይብ፣ እነ ሰልማን፣ እነ አማር እነዚህ ነበሩ መሳኪኖች። ከተለያየ ሀገር ለእምነታቸው ብሎ የመጡ ክፍሎች እነሱ ነበሩ። ለዚህ ነው ቁረይሾች ሲመጡ እነዚህን ሰዎች እነሱ ያው የጃሂልያ አመለካከት ስለነበር ያላቸው አንሳልን አንተ ጋር ለመቀመጥ እኮ እነሱ ጋር አለመቀማመጥ ነው ይሉ ነበር እነዛ ኮሬዎች። አላህ ምንድና ለመቁረጥ ወላ ተጥሩድ الذين يدعون ربهم بالغداة والعشي يريدون وجهه እንዲችን ክች ብለህ ተፊትህ እነዚህን ሰዎች እንዳታባረር ለጌታቸው ያደሩ እነዚህን ክፍሎች እንዳትነካ እነዚህ ሰዎች በነገሩ ይላቸው ነበር አላህ። ስለዚህ በማህያ በኩል ስናየው ይሄ ነው። አንድ ቀን ይባላል በሷሃባው መካከል የዘር እንትን ይነሳል። አንዳንድ ሙናፊቆች ውስጣቸው ስላሉ ያነሳሉ፣ አንዳንድ በሽታን ያነሱባቸዋል። የዘረኝነትን እንትን አነሱና አንተ ማነህ የሚል ነገር ሙናፊቆች አስነሱባቸው። ሰልማን አልፋሪስ የሚባል ትልቁ ሷሃቢ ታውቃላችሁ። ሰልማኑ ሚና ብለው ነብያችን የነገሩለት ተፋርስ ነው እሱ የመጣው አሁን ኢራን ከሚባለው አካባቢ ማለት ነው። አጀሚ ነው። አንተ ዘርህ ማን ነው አለው አንዱ ተነስቶ። አንተ ዘርህ ማን ነው ያ ሰልማን አለው። አነ እብኑል ኢስላም አነ እብኑል ኢስላም አነ እብኑል ኢስላም የኔ ዘር እስላም ነው የእስላም ልጅ ነኝ እኔ አላቸው። አላሁ አክበር አላሁ አክበር። ኋላ ዑመር ይችን ቃል ሰሙ አለቀሱ ይባላል። ሰልማን ይሄን አለ። ሁላችንም የእስላም ልጆች ነን፣ ሁላችንም የእስላም ልጆች ነን። እንዲህ አድርገው ነው የኛ መሪዎቻችን ስለ በመሐከላችን ስላለ ግንኙነት በዚህ ነው ያስተማሩን። ሰው አንድ ነው በማህያው አንተ ሰላም